የጥቁር አንበሳው ክንፍ የኢትዮጵያ አየር ኃይል 9ኛ ዓመትና አዲሱ የኃይል ሚዛን። ኢትዮጵያ ባለፉት ጥቂት ሳምንታት ያከበረችው የ9ኛ ዓመት የአየር ኃይል ምስረታ በዓል ተራ ወታደራዊ ትርኢት ሳይሆን ሀገሪቱ በአፍሪካ ቀንድ ያላትን ስትራቴጂካዊ ቁመና ለዓለም ያሳየችበት የታሪክ ምዕራፍ ነው። ይህ በዓል ከ9 አስርት ዓመታት በፊት በንጉሠ ነገሥቱ ዘመን ጥቂት አውሮፕላኖችን ይዞ የተጀመረው አየር ኃይል ዛሬ እንዴት ወደ 4ኛና 5ኛ ትውልድ የጦር መሳሪያ እንደተሸጋገረ ትልቅ ማሳያ ሆኖ አልፏል። በተለይም በምስራቅ አፍሪካ እየተቀያየረ ባለው ፖለቲካዊ መልክዓ ምድር ውስጥ ኢትዮጵያ ራሷን ለከፍተኛ ጦርነት ለዘመናዊ ጥቃት ዝግጁ ማድረጓን ያረጋገጠችበት ክስተት ነው። በዚህ ታሪካዊ በዓል ላይ የታዩት የጦር መሳሪያዎች ኢትዮጵያ ከባህላዊ ውጊያ ወጥታ ወደ ቴክኖሎጂ መር መከላከያ መሸጋገሯን የሚመሰክሩ ናቸው። በዓሉን ለየት የሚያደርገው ደግሞ በቅርቡ የአየር ኃይሉን የተቀላቀሉትና የዓለምን ትኩረት የሳቡትን የራሽያ ሰራሽ ሱኮይ 30 ተዋጊ ጀቶችን በይፋ ስራ መጀመራቸው ነው። እነዚህ ጀቶች በረጅም ርቀት ላይ የሚገኙ ኢላማዎችን የመምታትና የአየር ላይ የበላይነትን የማረጋገጥ ልዩ ብቃት ያላቸው በመሆናቸው ሀገሪቱ ከድንበሯ ርቃ የአየር ክልሏን እንድታስከብር ትልቅ ጉልበት ይሆኗታል። ከእነዚህ ጎን ለጎን ለመጀመሪያ ጊዜ የታዩት ያክ 130 የተባለ ተዋጊና ማሰልጠኛ አውሮፕላኖች ደግሞ አየር ኃይሉ ለድሮን ጥቃት መከላከያና ለቅርብ የአየር ድጋፍ ያለውን አቅም ወደ ላቀ ደረጃ አሳድገውታል። ከሰው አልባ አውሮፕላኖች ወይም ድሮኖች አንጻር ኢትዮጵያ በአሁኑ ወቅት በአፍሪካ ግንባር ቀደም ተጠቃሽ የምትሆንበት ደረጃ ላይ ደርሳለች። በበዓሉ ላይ የታየውና ከቱርክ የተገዛው ባይራክታር አኪንጂ ድሮን እጅግ ዘመናዊ የሆኑ ሚሳኤሎችን መሸከም የሚችልና ለረጅም ሰዓት በአየር ላይ በመቆየት ስልታዊ ጥቃቶችን መሰንዘር የሚችል ድንቅ የቴክኖሎጂ ውጤት ነው። ከዚህ በተጨማሪም ከቻይና የተገዙት ዊንግሎንግና ሌሎች የሀገር ውስጥ የድሮን ውጤቶች መታየታቸው ኢትዮጵያ የመሳሪያ ምንጯን በማብዛት በአንድ ወገን ብቻ ላለመጠመድ የሄደችበትን ስልታዊ መንገድ ያሳያል። እነዚህ መሳሪያዎች የተገዙት ከሩሲያ፣ ቱርክና ቻይና መሆኑ ኢትዮጵያ ከምስራቁ ዓለም ጋር ያላትን ወታደራዊ ትብብር እያጠናከረች መሆኑን ይጠቁማል። ከጂኦፖለቲካዊ እይታ አንጻር ይህ ወታደራዊ ግንባታ ትልቅ ትርጉም አለው። ኢትዮጵያ የባህር በር ፍላጎቷን በይፋ በገለጸችበትና በቀይ ባህር አካባቢ ውጥረቶች በነገሱበት በዚህ ወቅት እንዲህ ያለ ዘመናዊ አየር ኃይል ማሳየቷ ፍላጎቴን በሰላም ካልሆነ በኃይልም የማስከበር አቅም አለኝ የሚል ስውር መልእክት ለቀጠናው ሀገራት ያስተላለፈ ነው። በተለይም በታላቁ የህዳሴ ግድብ ዙሪያ ካሉ ዲፕሎማሲያዊ ፍጥጫዎች አንጻር ግድቡን ከማንኛውም የአየር ጥቃት የመከላከል ብቃቱ አሁን አስተማማኝ ደረጃ ላይ መድረሱን ያረጋግጣል። ይህ ደግሞ ግብጽን መሰል ተቀናቃኝ ኃይሎች በኢትዮጵያ ላይ ወታደራዊ እርምጃ ለመውሰድ በሚያስቡበት ጊዜ ደግመው እንዲያስቡ የሚያደርግ ትልቅ ጫና ነው። ጠቅላይ ሚኒስትር አብይ አህመድ በበዓሉ ላይ ያደረጉትን ንግግር ይህንኑ ሀቅ የሚያጠናክር ነበረ። ጠቅላይ ሚኒስትሩ አየር ኃይሉ ጊዜው ካለፈባቸውና አሮጌ መሳሪያዎችን ከመጠቀም ኃይሎች ጋር የማይመጥን ደረጃ ላይ መድረሱን መናገራቸው በቀጠናው ያሉ ተቀናቃኞች ዝቅ አድርጎ የመመልከትና ስነ ልቦናዊ የበላይነትን የመያዝ ስልት ይመስላል። በተጨማሪም እስከ 2030 ድረስ አየር ኃይሉን ወደ 5ኛ ትውልድ ለማሸጋገር የተቀመጠው ግብ ኢትዮጵያ በቀጠናው የጸጥታ ጠባቂ ለመሆን ያላትን ምኞት የሚያሳይ ነው። ይህ ማለት ወደፊት በምስራቅ አፍሪካ የሚነሱ ግጭቶችም ሆኑ የባህር ላይ ውጥረቶች ያለ ኢትዮጵያ ፍቃድና ተሳትፎ ሊፈቱ እንደማይችሉ አመላካች ነው። በአጠቃላይ የኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል ሀገሪቱ በቴክኖሎጂ የታገዘና ለዘመኑ ውጊያ የሚመጥን ተቋም መገንባቷን ያበሰረበት ክስተት ነው። ይህ ለውጥ በውስጥ ሰላም ላይ የሚኖረው ሚና እንዳለ ሆኖ በውጪ ግንኙነትና በዲፕሎማሲው ረገድ ኢትዮጵያ በጠረጴዛ ዙሪያ የምታደርገውን ድርድር በጠንካራ ክንድ እንድትደገፍ ያስችላታል። የጥቁር አንበሳው ክንፍ መጠናከር ለኢትዮጵያ አዲስ የተስፋ ብርሃን ሲሆን ለቀጠናው ተቀናቃኞች ግን የማይታለፍ የኃይል ግንብ መሆኑን አስመስክሯል።